በመጀመሪያ ይህ ቻናል አዲስ የተከፈተ መንፈሳዊ ቻናል ስለሆነ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁን። በዛሬው ቪዲዮ ላይ የአስርቱን ትእዛዝ ምንነት እናያለን። አስርቱ ትእዛዛት በመጽሐፍ ቅዱስ ውስጥ እግዚአብሔር ለእስራኤል ሕዝብ ከግብፅ ከወጡ ብዙም ሳይቆይ የሰጣቸው 10 ሕጎች ናቸው። አስርቱ ትእዛዛት በብሉይ ኪዳን ሕግ ውስጥ የተካተቱት የ613 ትእዛዛት ማጠቃለያ ናቸው። የመጀመሪያዎቹ 4 ትእዛዛት ከእግዚአብሔር ጋር ያለንን ግንኙነት የሚመለከቱ ናቸው። የመጨረሻዎቹ 6 ትእዛዛት እርስ በርስ የሚኖረንን ግንኙነት የሚመለከቱ ናቸው። አስርቱ ትእዛዛት በመጽሐፍ ቅዱስ በዘጸአት 21 እስከ 17 እና በዘዳግም 5:6 እስከ 21 ውስጥ ተመዝግበው ይገኛሉ እናም የሚከተሉት ናቸው። 1 ከእኔ በቀር ሌሎች አማልክት አይሁኑል። ይህ ትእዛዝ ከአንዱ እውነተኛ አምላክ ሌላ ማንኛውንም አምላክ ማምለክን የሚቃወም ነው። ሌሎች አማልክቶች ሁሉ የሐሰት አማልክት ናቸው። 2 በላይ በሰማይ ካለው በታችም በምድር በታችም በውሃም ውስጥ ባለ በማናቸውም ነገር ምስልን አታድርግ። እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና ከሚጠሉኝ እስከ 3ኛና 4ኛ ትውልድ ድረስ ልጆችን በወላጆች ኃጢአት እቀጣለሁ፣ ነገር ግን ለሚወዱኝና ለሚወዱኝ እስከ 1000 ትውልድ ድረስ ፍቅርን የማሳየት አምላክ ነኝ። ይህ ትእዛዝ ጣዖትን የሚታይን የእግዚአብሔርን ውክልና መሥራትን የሚቃወም ነው። እኛ ልንፈጥረው የምንችለው እግዚአብሔርን በትክክል የሚገልጽ ምስል የለም። እግዚአብሔርን ለመወከል ጣዖት መሥራት የሐሰት አምላክን ማምለክ ነው። 3 የአምላክህን የእግዚአብሔርን ስም በከንቱ አትጥራ። እግዚአብሔር ስሙን የሚጠራውን ሁሉ ከበደል አያነጻውምና ይህ የጌታን ስም በከንቱ ላለመውሰድ የተሰጠ ትእዛዝ ነው። የአምላክን ስም አቅልለን ልንመለከተው አይገባም። እርሱን በአክብሮትና በአክብሮት በመጥቀስ እግዚአብሔርን ማክበር አለብን። 4 የሰንበትን ቀን በመቀደስ አስብ። 6 ቀን ሥራህን ሁሉ አድርግ። 7ኛው ቀን ግን ለአምላክህ ለእግዚአብሔር ሰንበት ነው። አንተም ወንድ ልጅህ ወይም ሴት ልጅህ፣ ወንድ ባሪያህ ወይም ሴት ባሪያህ፣ እንስሶቻችሁም፣ በከተሞቻችሁም የሚቀመጥ መጻተኛ በ6 ቀን ውስጥ ሰማያትን ፈጠረ፣ ሰማያትንም ፈጥሮአልና እግዚአብሔርም በምድር ላይ ያረፈው እርሱ ብቻ ነውን። 7ኛው ቀን እግዚአብሔር የሰንበትን ቀን ባረከው ቀደሰውም። ይህ ሰንበትን ቅዳሜ የሳምንቱ የመጨረሻ ቀን ለጌታ የተሰጠ የረፍት ቀን እንድትለይ ትእዛዝ ነው። 5 አምላክ እግዚአብሔር በሚሰጥህ ምድር ረጅም ዕድሜ እንድትኖር አባትህንና እናትህን አክብር። ይህ ሁልጊዜ ወላጆችን በአክብሮትና በአክብሮት እንዲይዙ ትእዛዝ ነው። 6 አትግደል። ይህ የሌላውን ሰው ግድያ የሚቃወም ትእዛዝ ነው። 7 አታመንዝር። ይህ ከትዳር ጓደኛ ውጪ ከማንኛውም ሰው ጋር የግብረ ሥጋ ግንኙነት እንዳይፈጽም የተሰጠ ትእዛዝ ነው። 8 አትስረቅ። ይህ የራስ ያልሆነን ነገር ካለ ሰው ፍቃድ መውሰድን የሚከለክል ትእዛዝ ነው። 9 በባልንጀራህ ላይ በሐሰት አትመስክር። ይህ በሌላ ሰው ላይ በሐሰት መመስከርን የሚከለክል ትእዛዝ ነው። ውሸትን በመቃወም ትእዛዝ ነው። 10 የባልንጀራህን ቤት አትመኝ። የባልንጀራህን ሚስት ወይም ወንድ ባሪያውን ወይም ሴት ባሪያውን፣ በሬውን ወይም አህያውን ወይም የባልንጀራህን ማንኛውንም ነገር አትመኝ። ይህ የራስ ያልሆነን ማንኛውንም ነገር ላለመመኘት የተሰጠ ትእዛዝ ነው። መመኘት ከላይ ከተዘረዘሩት ትእዛዛት አንዱን ወደ መጣስ ሊያመራ ይችላል። መግደል፣ ዝሙት እና ስርቆት። አንድን ነገር ማድረግ ስህተት ከሆነ ተመሳሳይ ነገር ለማድረግ መፈለግ ስህተት ነው። ብዙ ሰዎች በስህተት 10ቱን ትእዛዛት እንደ አንድ ደንብ ይመለከቷል። በአንጻሩ የ10ቱ ትእዛዛት ዓላማ ሰዎች ሕግን በፍጹም መታዘዝ እንደማይችሉ እንዲገነዘቡ ማስገደድ ነው። ሮሜ 7:7-11 ስለዚህም የእግዚአብሔር ምሕረት እና ጸጋ የሚያስፈልጋቸው ናቸው። በማቴዎስ 19:16 ላይ ያለው ወጣቱ ገዢ የይገባኛል ጥያቄ ቢኖርም ማንም ሰው 10ቱን ትእዛዛት በፍጹም ሊታዘዝ አይችልም። መክብብ 7:20 10ቱ ትእዛዛት ሁላችንም ኃጢአት እንደሠራን ያሳያሉ። ሮሜ 3:23 ስለዚህም የእግዚአብሔር ምሕረት እና ጸጋ እንደሚያስፈልገን በኢየሱስ ክርስቶስ በማመን ብቻ ይገኛል።